በትላንትናው ዕለት በሰማነው መረጃ መሰረት የቴዲ አፍሮ የረጅም ጊዜ ጓደኛ እንዲሁም ቀኝ እጅ ያሲን እንዲሁም የቴዲ አፍሮ ምክትል ማናጀር እናም ቃል አቀባይ ማህሌት ሰለሞን መታሰራቸውን ሰምተናል። ሰላም እንዴት ናችሁ? ይህ ልዩ መረጃ ነው። ዛሬ እነዚህንና አንዳንድ አንገብጋቢ መረጃዎችን በዚህ ቻናላችን የምናስተላልፍ ይሆናል። በመጀመሪያ ግን ሰብስክራይብ ማድረግና የደውል ምልክቷን መንካት፣ ላይክ ማድረግም እንዳትረሱ። እንግዲህ ምናልባት በቁጥር 6 የሚሆኑ የፌዴራል ፖሊስ አባላት ወደ ያሲን ቤት በመምጣትና ይዘውት እንደሄዱና ድብደባም ጨምሮ በማድረስ በመኪና ውስጥ አስገብተው እንደወሰዱት በአይናቸው ያዩ አንዳንድ ምስክሮች ተናግረዋል። የቴዲ አፍሮ ሌላ ቀኝ እጅ የሆነችው እንዲሁም ምክትል ማናጀሩን ማህሌት ሰለሞንን ደግሞ አትላስ ወዳረፈችበት ሆቴል በመሄድ በቁጥጥር ስር እንደዋላትና እሷን ካሰሩ በኋላ ደግሞ ወደ ሳሪስ ወደሚገኘው ቤቷ በመሄድ ቤቷን እንግዲህ ሂደው መፈተሻቸውን አንዳንድ መረጃዎች ጨምረው ገልጸውልናል ማለት ነው። እነዚህን ምንጮች ማግኘት የቻልነው ሰዎች ወይም ቤተሰብ በተናገራቸው ምንጮች ነው እንጂ ምንም አይነት ግልጽ ነገር እንግዲህ የፌዴራል ፖሊስ ለምን እንዳሰራቸው ቀጣይስ ምን እንደሚሆን አልታወቀም። በጣም የሚገርመው ደግሞ በተያያዘ ዜና በትላንትናው ዕለት 6 የሚሆኑ አሁንም በቁጥር የፌዴራል ፖሊስ አባላት ወደ ቴዲ አፍሮ ቤት በሌሊቱ 6 ሰዓት በመሄድ ዲጄ ዊሽ ማለት ደግሞ የቴዲ አፍሮ የረጅም ጊዜ ጓደኛ ነው። እሱን በመፈለግ እንደሄዱ አንዳንድ መረጃዎች ተናግረዋል። በዛ ጊዜም ቴዲ አፍሮ 6 ሰዓት ስለሆነ ከምሽቱ ወደ ቤት ያትገቡም በማለት ከልክሏቸው ወደ ቴዲ አፍሮ ቤትም ሳይገቡ ዲጄ ዊሽንም ሳይዙ በመኪናቸው እንደተመለሱ ሰምተናል ማለት ነው። እንግዲህ ይሄ ነገር ወዴት እያመራ ነው? የፌዴራል ፖሊስ ይህን ያደረገበት ምክንያት እንግዲህ በግልጽ ስላልተናገረ ሁሉም ሰው ጥርጣሬ ላይና ጥያቄ በአይምሮ ተፈጥሯል ማለት ነው። እናንተስ ምን ታስባላችሁ? ስለዚህ ነገር ልክ ነው ወይ? ማትስማሙ ደግሞ ካላችሁ ሀሳብ አስተያየቶቻችሁን ማስቀመጥ እንዳትረሱ። የቴዲ አፍሮ የቅርብ ጓደኛ ያሲን እንዲሁም ምክትል ማናጀሩ ማህሌት በአሁኑ ሰዓት እንግዲህ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ አስረው እንደሚገኙ የፖሊስ ምንጮች ተናግረዋል። እንግዲህ ቀላሉን ያርግላቸው ለማለት እንወዳለን። እንግዲህ አዲስ የተለቀቀውን የቴዲ አፍሮ አልበም ኢትዮሪካን በመደገፍ ብዙ ሰዎች ሀሳባቸውን ሲሰጡ አይተናል። በዛው ልክም ደግሞ በጣም ብዙ ሰዎች በመጣረስ ኢቨን ተቃራኒ ዘፈን ራሱ እንዳወጡ ሁላችንም የምናውቀው ነገር ነው። በጣም የሚገርም ነገር ደግሞ አሜሪካ ውስጥ ባለስልጣን የነበረው ቲቦር ናጅ ቴዲ አፍሮ በጣም ቆራጥና ጀግና ነው አደንቀዋለሁ ሲልም ሀሳቡን ሰጥቷል ማለት ነው። እናንተስ ከየትኛው ወገን ናችሁ የሚለውን ኮመንት ላይ ምክንያታዊ በመሆን ኮመንት ላይ እንድትጽፉልን እንጠይቃለን። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ትኩስና አዳዲስ የሆኑ መረጃዎችን ማግኘት ከፈለጋችሁ ላይክ፣ ሼር፣ በዋነኝነት ግን ሰብስክራይብ ማድረግና ከሰብስክራይብ አጠገብ ያለችውን የደውል ምልክት በመጫን የቤተሰባችን አባል መሆን ትችላላችሁ ማለት ነው። እንግዲህ በቀጣይ በትኩስ መረጃ በአዲስ ዜና እስከምንገናኝ ድረስ ከወዲሁ ልሰናበታችሁ። ቸር ቆዩ። ጤናና ሰላም ይሁንላችሁ። ይህ ልዩ መረጃ ነው።